ዳኞች ግራ ቢገባቸው ተከላካዮችን አጉላልተሃል በቂንጠኛ ጨዋታህም እንበርከከው እንዲለምኑ ካድርገሃል ብለው ቢጫ ካርዳቸው ያስጠነቀቁት። በፍቅር ህይወቱ ከ20 በላይ እንስቶች እንደ ዮናስ ሙሉነህ ሐሳብ መቃየሩ ሳያንስ ተቀያሪዎቹ አንዷ የሆነችዋን እንስት ድል ባለ ድግስ ቆሞ የዳረው ብራዚላዊ ኮከብ ኔይማር ዳ ሲልቫ ሳንቶስ ጁኒየር ገና እንደተወለደ በ4 ወሩ እግር ኳስ ትፈልጋለህ ጥበብን በርህን አንኳኩታ መታለች እንደተባለ ጨቅላ ከባድ የመኪና አደጋ የተረፈው ኔይማር ገና በ6 ዓመቱ የሳፖሎ ጎዳናዎች ላይ ኳስ ሲጫወት የተመለከቱ መንገደኞች የልጁን ክህሎት የተረዱ ትላልቅ የብራዚል መልማዮች ታዳጊውን የግላቸው ለማድረግ ይሻሙበት ጀመር። ታዲያ ከሳንቶስ ተነስቶ እስከ ባርሳ PSG ላይም ሰልሶ ማረፊያውን አልሂላል ያደረገው ኔይማር 250 ሚሊዮን የአሜሪካን ዶላር በላይ የተጣራ ሀብት ሲኖረው ክለቡ አልሂላል ብቻ የሚከፈለውን አመታዊ 150 ሚሊዮን ዶላር ለእነንተና ቢለግሳቸው ኖሮ 44722 ዘንባባዎችን ተክለው ለ100 ሚሊዮን ችግኞች የሚበቃ ብር ይተርፋቸው ነበር። ታዲያ በኢንስታግራም አካውንቱ ከ230 ሚሊዮን በላይ አድናቂዎችን ያፈራው ገና በ19 ዓመቱ የልጅ አባት ለመሆን የበቃው ኔይማር 3 የተለያየ ስራ እየሰራ ላሳደገው አባቱ ስጦታ ሆቴል ቤት ተቀጥራ ምግብ እያበሰለች ላኖረችው እናቱ ካሳ ይሆን ዘንድ 18 ሚሊዮን የአሜሪካን ዶላር የወጣበትና ውስጡ መዋኛ ገንዳ ስፓ አነስተኛ ሜዳና እንስሳት መጎብኛ ዙ ሳይቀር የተሟሉለትን ቤት ሰው ፖል ውስጥ የሰራላቸው ኔይማር ለብሱ ከ200 ሺህ እስከ 1.3 ሚሊዮን ዶላር ድረስ የሚወጡ ቅንጡ መኪኖች ባህሩ ውቅያኖሱ ከ30 ሚሊዮን ዶላር በላይ የሚገመት መርከብ ገዝቶ ባይረካ መብረር ሲያሰኘው የሚበርበትን ፕራይቬት ጀት 8 ሚሊዮን ዶላር ከአንድም ሁለት እንደገዛ የሰሙ ከ20 በላይ ቆነጃጅቶች ወደድንህም ሞትንልህም ብለው የፍቅር ጥያቄ ቢያቀርቡለት አጫውቶና ባብሎ ወደ መጡበት እንደመለሳቸው ከሀያዎቹ መካከል አንዷ የሆነችው ባርባራ ኤቫንስ ሹክ ብላኛ